ወርቃማዋ የዓለም ማዕከል ኢየሩሳሌም የነፍስ ከተማ ተአምራዊ ጉብኝት በቅኝት በረራ። ዓለም ላይ ለመዝናኛ የሚጎበኙ ለንግድ የሚኬድባቸው እልፍ ከተሞች አሉ። ኢየሩሳሌም ግን ከነዚህ ሁሉ ከተሞች ትለያለች። ለምን ካላችሁ ምክንያቱ እዚህ ነው። ኢየሩሳሌምን መጎብኘት ተራ የረፍት ጊዜ ጉዞ አይደለም። ይልቁንስ ወደ ዓለም መንፈሳዊ ማዕከል የሚደረግ ጉዞ ነው እንጂ። ላለፉት 3000 ዓመታት ይቺ በኮረብታ ላይ ያለች ከተማ የሰው ልጅ አምልኮ ማዕከል፣ የሚሊዮኖች ምዕመናን መዳረሻና የአያላን መንግስታት መናሪያ ብሎም መሻኮቻ ሆና ቆይታለች። ምድራዊው ከሰማያዊው ጋር የሚገናኝበት ታሪክ በሙዚየም መስታወት ውስጥ ሳይሆን በአደባባዮች ላይ በሚተነፍሰው አየር ውስጥ የሚገኝባት እጅግ ውብ ግን አወዛጋቢም አስደናቂም ስፍራ ነው። በዕብራይስጥ ኢየሩሳሌም በአረብኛ ደግሞ አልቁድስ ተብላ ትጠራለች። ስሟ ቅድስናን፣ ሰላምን ቢያመላክትም ታሪኳ ግን በጦርነትና በወረራ የተሞላ ነው። ከተማዋ ቢያንስ 2 ጊዜ ወድማለች፣ 23 ጊዜ ተከባለች፣ 44 ጊዜ ተወራ፣ ተመልሳም ተይዛለች። ሆኖም ግን ዛሬም በግርማ ሞገስ ቆማለች። በጎዳናዎቿ ላይ ሲራመዱ በጥንታውያን ስልጣኔዎች ፍርስራሽ ላይ እየተራመዱ መሆኑ ይሰማው። የፀሐይ ብርሃን የኢየሩሳሌም ድንጋይ ተብሎ በሚጠራው ነጭ የኖራ ድንጋይ ላይ ሲያርፍ ከተማዋን የወርቃማ ኢየሩሳሌም በሚያሰኝ የወርቅ ቀለም ያጠምቃታል። ዛሬ ቅኝት በረራ በኢየሩሳሌም ሰማይ ላይ ይበራል። ድንቅ ታሪክን ከውበት ጋር እኩልም ያስቃኛቸዋል። ከኢየሩሳሌም ጀርባ ያሉ ውዝግቦችና የማይታለፉ ድንቅ ታሪኮችም ይዳሰሳሉ። ሰብስክራይብ ማድረግ አትዘንጉ። ከበረራችን ጋር እስከ መጨረሻው አብራችሁን ዝለቁ። በዚህ ከተማ ታሪክ እንደ ወንዝ ሞልቶ ይፈሳል። ከእያንዳንዱ ድንጋይ ላይ እንኳን ጉል ታሪክ ይነበባል። የጥበብ አሻራ ከየቦታው ይታያል። የአይሁድ መቅደስ፣ ገዳማት፣ መስጊዱ አጥር ተጋርቶ ቆሟል። ዘመን ተሻጋሪ የኪነ ሕንፃ ጥበብ ዘመን መዋጀቱን ቀጥለዋል። ውበቷ በቅድስናዋም ተገልጧል። ከየአድባራቱ ደጅ ዕጣን ይጨሳል። በአረብኛ፣ በግሪክ፣ በአርመን፣ በግዕዝ፣ በዕብራይስጥ ዝማሬ ይሰማል። ሐምራዊ የውበት አክሊል ህብር ሆኖም ይታያል። በነበልባል እሳት ማል እንኳን እንዳትደበዝዝ ቀለሟ ያንጸባርቃል። ጠባብ መንገዶቿ፣ የቤቶቿ ጥንታዊነት፣ የሰው ግርግር፣ በየመንገዱ ዳር የሚሸጡ ጣፋጭ ምግቦች፣ ዕጣን፣ ከርቤና ሽቶዎች ከሐረር ጀጎል ግንብ ጋር በመጠኑ የሆነ መቀራረብ አላቸው። በተረፈ ይቺ ከተማ የአይሁድ የእስልምናና የክርስትና ቅድስት ከተማ ነች። በ3000 ዘመን ታሪኳ ነገሥታት ተፈራርቀውባታል። ከሊፎች ተቀያይረውባታል። ከባባድ ጦርነቶች ተካሂደውባታል። በዚህም ስትፈርስ፣ ስትገነባ፣ ስትወድቅ፣ ስትነሳ ለዘመናት ኖራለች። ንጉሥ ዳዊት ሥርዓተ መንግሥቱን ያቆመው በዚች ከተማ ነው። በንጉሥ ዳዊት ለተመራው የአይሁድ መንግሥት ዋና መቀመጫውና የተመረጠችውም ኢየሩሳሌም ናት። የንጉሡ ወንድ ልጅ ጠቢቡ ሰለሞን ደግሞ በአይሁድ አማኞች ትልቅ ስፍራ የሚሰጠውን የመጀመሪያውን መቅደስ በከተማይቱ እንደገነባ አይሁዳውያን ይታመናል። አሲሪያን ኃይላቸውን አጠናክረው አስፈሪ ሆነው በመጡ ጊዜም ሰማርያን ወይም ቤተልሔምንና ናዝሬትን ተቆጣጠሩ። አይሁዳውያን ወደ ኢየሩሳሌም ሸሹ። ኢየሩሳሌም ተከበበች። ከበባው ለዓመታት ዘለቀ። ግን በአሲሪያኖች አልተሰበረችም። በባቢሎን ክንድም አልተረታችም። ግን በአሲሪያኖች አልተሰበረችም። በባቢሎን ክንድ ብቻ ተረታች። ባቢሎናውያን ከተማዋን አፈረሱ። በአይሁድ እምነት የመጀመሪያ ቤተ መቅደስ የሚባለውንም አወደሙት። ነገረ ኢየሩሳሌም ይቀጥላል። ማፍረስ መገንባቱ አንድ ቦታ አይቆምም። ባቢሎን ሲወድቅ ፐርሺያ ወይም ፋርስ ተነሳች። ፋርሶች ከ200 ዘመን ላላነሰ ጊዜ ገዙ። ታላቁ የፋርስ መሪ ቂሮስ ዘግሬት ከከተማይቱ የሸሹ አይሁዳውያን እንዲመለሱ ፈቀደ። ብዙዎቹ ተመለሱ። ሁለተኛውን መቅደስም ገነቡ። ደግሞም ግሪኮች ተነሱ። በታላቁ አሌክሳንደር እየተመሩ ጦርነቶችን ድል አድርገው ኢየሩሳሌም ላይ ነገሱ። የሮም መንግስትም በጠነከረ ጊዜ ወደ ኢየሩሳሌም ሄዶ ተዋግቶ ድል አገኘ። ከተማዋን አደመ። ሁለተኛ ይሁን የአይሁድ ቤተ መቅደስም አፈረሰ። እንደገና በሮም ጥበብ በሮም እጅ የሮም ከተማ ሆና ትገንባሉ። በዚህም ያፈረሷትን ከተማ ዳግም በሮማውያን እጅ ጥበብ ገነቧት። በሮማውያን ዘመን ትልቁ ክስተት በኢየሩሳሌም የኢየሱስ ክርስቶስ መሰቀል። ወቅቱ የጁዲያ ወይም ኢየሩሳሌምና አካባቢዋ ገዢ ሮማዊው ጲላጦስ ነበር። በኢየሩሳሌም መከራ ያበቃ። ጦርነት፣ መፍረስ፣ መገንባት ከጥንት ጀምሮ ሲከተላት የኖረ ነገር ነው። ከሮማውያን በኋላ በኢየሩሳሌም የታየው ጠንካራ መንግስት የክርስቲያኖቹ ቤዛንታይን ነው። በመሃል በፋርሳውያን ተሸንፎ ከተማዋን ቢነጠቅም መልሶ ተደራጅቶ ዳግም ገዝቷታል። ከኢየሩሳሌም ጥንታዊ ቤተ እምነቶች አንዱ የሆነውን ቤተ ክርስቲያን በዘመናቸው ገንብተዋል። ቀጥሎ ጠንካራ ከሊፎች ተነሱ። ክርስቲያናዊው ቤዛንታይን በእነርሱ ተሸንፎ ወደቀ።
ከዚያ ወዲህ ለ400 ዓመታት የሙስሊም ነገስታት በኢየሩሳሌም ተፈራርቀው ነገሱ። ከሊፋ ዑመር ኢየሩሳሌምን ከያዘ በኋላ ኡመያድ፣ አባሲድና ሌሎችም ጠንካራ የሙስሊም ስርወ መንግስታት በኢየሩሳሌም ዙፋን ላይ ሆነው ገዝተው የመጀመሪያው የአይሁድ ቤተ መቅደስ በፈረሰበት ቦታም የአሁኑ የአላቅሳ መስጊድ ቅጥር ግቢ ውስጥ ትልቅ መንፈሳዊ ስፍራ ያለው ዶም ኦፍ ዘ ሮክ ገንብተዋል። የሙስሊም ነገስታት ታዲያ ኢየሩሳሌምን የተነጠቁት በመስቀል ጦረኞች ነው። ከምስራቅ አውሮፓ የተነሱት ክሩሴደርስ 200 ዓመታት ለሚጠጋ ዘመናት ከገዙ በኋላ ዳግም በሙስሊሙ መሪ በሳላዲን ተሸንፎ ከተማይቱን ለቋል። ሳላዲንም ለብዙ ዓመታት መግዛት ችለዋል። በዘመኑ የኢየሩሳሌምን ግንብ አፍርሰዋል። የታሪክ ሂደቱ ቀጥሎ ከአዩብና ማምሉክ እስላማዊ ስርወ መንግስታት በኋላ ወደ ኢየሩሳሌም የመጡት ኦቶማን ቱርኮች ናቸው። የኦቶማኖቹ ዘመን በአንደኛው ዓለም ጦርነት እስኪሸነፉ ድረስ የዘለቀ ነው። ኦቶማኖች ፈራርሶ የነበረውን የኢየሩሳሌምን ግንብ በዘመናቸውም መልሰው ገንብተውታል። በአንደኛው ዓለም ጦርነት ከድል አድራጊ ወገን የነበረችው ብሪታንያ እንደ አውሮፓውያን አቆጣጠር ከ1917 እስከ እስራኤል ምስረታ 1948 ድረስ አስተዳድራለች። በእስራኤል ምስረታ ስምምነት ኢየሩሳሌም ምስራቅና ምዕራብ ተብላ ለሁለት ተከፍላ ነበር። ምዕራቡ በእስራኤል ምስራቁ ደግሞ የአረብ ጆርዳን መሆኑ ነው። በስድስቱ ቀን ጦርነት ግን እስራኤል ጥንታዊቷን ምስራቅ ኢየሩሳሌምንም መጠቅለል ችላለች። በታሪክ የተሞላችው መንፈሳዊ ቅርሶችን የታደለችው ብዙዎች ለማየት የሚመኟት ምስራቃዊቷ ጥንታዊቷን ኢየሩሳሌም ነው። ፍልስጤማውያን አንድ ቀን አገረ መንግስት ሲኖረን ዋና ከተማችን ታሪካዊቷ ምስራቅ ኢየሩሳሌም ናት ይላሉ። አይሁዳውያን ደግሞ ኢየሩሳሌም አንድ ናት፣ ከቶም ለሁለት አትከፈልም ብለው ይከራከራሉ፣ ይጋደላሉ። በእስልምና ኢየሩሳሌምን ከመካ መዲና ቀጥሎ ሶስተኛ ቅዱስ ስፍራ እንድትሆን ያደረጋት አላቅሳ መስጊድ ነው። በአንድ ጊዜ ብዙ ሺህ ሰጋጆችን ማስተናገድ ከመቻሉም በላይ ድንቅ እስላማዊ የኪነ ጥበብ ህንፃ ያረፈበት። ለመስጊዱ ነቢዩ መሐመድን ጨምሮ ሌሎች ታላላቅ ነቢያት ኢማም ሆነው አሰግደውበታል። በአላቅሳ መስጊድ ዙሪያ ደግሞ የአይሁድ ቤተ መቅደስ ወይም ቴምፕል ማውንት አለ። በዳዊት ልጅ በሰለሞን ከተገነባ በኋላ ፈርሶ የነበረ ቢሆንም በቦታው ላይ መልሶ ግን ተገንብቷል። ቦታው ሙሴ ታቦትና 10ቱ ትእዛዛት የተጻፈበት ጽላትን ከፈጣሪ የተቀበለበት ነው ተብሎም ይታመናል። አይሁዳውያን ጽላቱ አላቅሳ መስጊድ ስር ተቀብሮ ይሆናል ይላል። እስካሁን ምንም አይነት አርኪኦሎጂካዊ ምልክት ባይታይም አክራሪ አይሁዶች መስጊዱን ከስር ቆፍረን ጽላቱን እንፈልጋለን እያሉ ግጭት ሲፈጥሩ በተደጋጋሚም ታይተዋል። ሆነ ብለው መስጊዱን ለማፍረስ ነው የሚሉም አሉ። ብቻ ግን ቦታው ለአይሁድ አማኞችም እጅግ የከበረ ቅዱስ ስፍራ ነው። ከዚህ በተጨማሪም አይሁዳውያን ሌላ ሐሳብ አላቸው። ነገደ እስራኤልን በአንድነት አቅፎ ነፃ የሚያወጣ የሚመራ ዳኝ ወይም መሲህ ስለሚመጣ ሶስተኛው ቤተ መቅደስ መስጊዱ ባለበት ስፍራ መገንባት አለበት ይላል። ቸርች ኦፍ ሴፑልቸር ደግሞ በጥንታዊቷ ኢየሩሳሌም በብዛት ከሚጎበኙ መንፈሳዊ ስፍራዎች መካከል አንዱና ዋነኛው ነው። ኢየሱስ የተሰቀለበት ስፍራ ላይ የተገነባ ነው። በቦታው 6 ቤተክርስቲያኖች ገዳማት አላቸው። እነሱም የኢትዮጵያ ኦርቶዶክስ፣ ሮማን ካቶሊክ፣ ግሪክ ኦርቶዶክስ፣ የሶሪያ፣ የአርመን አፖስቶሊክና የግብፅ ኮፕቲክ ናቸው። ኢየሩሳሌም፣ ጁዳያ፣ አልቁድስ በየትኛውም ስም ብትጠራ ክብሯ አይቀንስም። ኢየሩሳሌም ቅድስናዋ አይጎድልም። ኢየሩሳሌም ለሶስቱም የአብርሃም ሃይማኖቶች እጅግ የከበረች ስፍራውና በስጋት ደመና መሃል በልዕልና ቆማ ዘመናትን ተሻግራለች። ለመሆኑ ኢየሩሳሌም የማን ናት? አወዛጋቢው ጥያቄና መልሱ። በዚህ ከተማ ሳቢያ የአገራት መሪዎች ማዶ ለማዶ ሆነው በፉከራና በማስፈራራት ከሚወራወሩት ቃላትና ከሚያምዘገዝጉት አህጉር አቋራጭ ሚሳኤሎቻቸው አልፈው በጥይት ይጠዛጠዛሉ፣ በሳንጃ ይዘነጣጠላል። ለዚህ ሁሉ ደግሞ ደም አፋሳሽ ጠብ ዋነኛው ምክንያት ይቺ የኢየሩሳሌም ከተማ እኛ ትገባናለች፣ የኛ ቅድስት ከተማ ናት በሚሉ የሃይማኖት መሪዎች መካከል በሚነሳ ንትርክ። ኢየሩሳሌም ለማን እንደምትገባ ለመፍረድ የኛ ኃላፊነት ባይሆንም አንድ በትክክል መናገር የሚቻለው ግን ከተማዋ በእርግጥም የተቀደሰች መሆኗን በሶስት ምስክር የጸደቀ ነው። እሱም በአይሁድ፣ በክርስቲያን፣ በእስላምም ተረጋግጧልና። ኢየሩሳሌም የሰላም ምድር ሳሌም ብትባልም በምድር ላይ እንደዚህ ከተማ ከፍተኛ ጦርነትና ግጭት የተደረገበት ከተማ የለም። አይሁዶችም እስላሞችም ከአብርሃም ዘር ስለሆንን ይህ ስፍራ ለኛ ይገባል ይላሉ። ሁለቱም እምነቶች በዚህ ስፍራ የእምነታቸውን ከፍተኛ መገለጫ የሆነውን መስጊድና ቤተ መቅደስ ሰርተዋል። አይሁዶች የእግዚአብሔር የማይለወጥ ተስፋ ወራሾች እነርሱ ብቻ እንደሆኑና ይህ ስፍራም እግዚአብሔር ለአባታቸው የሰጣት እንደሆነ ብሉይ ኪዳንን ጠቅሰው ያስረዳሉ። እስላሞች ደግሞ ይህንን ባይክዱም አቀራረባቸው ለየት ይላል። በእስልምና እምነት እግዚአብሔር ሕጉን መጀመሪያ የሰጠው በብሉይ ኪዳን እንደሆነ ያምናሉ።
ክርስቶስ ከመጣና ከተወለደ በኋላ የሙሴ ሕግ የማያስፈልግ ጥቅም የሌለው ስለሆነ ሰው ሁሉ በነቢዩ ኢየሱስ ሊያምን ይገባዋል ይላሉ። ኢየሱስ አገልግሎቱን ከጨረሰ በኋላ እግዚአብሔር የመጨረሻውን ነቢይ መሐመድን ለሰው ልጆች እንደላከም ይናገራሉ። ከመሐመድ በኋላ የኢየሱስ ታሪክና ወንጌል እንዳረጀና በምትኩ ቁርአን ለሰው ልጆች ሁሉ እንደተሰጠም ያምናሉ፣ ይናገራሉ። ይህንን ሁሉ ችግርና ግጭት ስንመለከት በሰው አእምሮ፣ በፖለቲካ አመራር የሚፈታ ችግር አይደለም የኢየሩሳሌም ችግር። እኛም ኢየሩሳሌምን ከነ ችግሯ፣ ከነ ውበቷ፣ ከነ ልዕልናዋና ከነ ውብ ብሎም አወዛጋቢ መልኳ እንተዋትና ዝግጅታችንን እናጠናቅቃለን። የተወደዳችሁ የቅኝት በረራ ፕሮግራም ተመልካቾቻችን ይህ በኩራት ቲቪ የተዘጋጀ የሚቀርብላችሁ ውብ ፕሮግራም ሁሌም በተከታታይ ለመመልከት እንዲያስችላችሁ ሰብስክራይብ ማድረግ አትዘንጉ። ሐሳብ አስተያየታችሁን አጋሩን። በሌላ ዝግጅት እስክንገናኝ ድረስ ሰናይ ጊዜ